አንድ የሆነ ስብስብ ይዞ አይመጡ። በቃ ተገናኙ፣ በቃ እስቲ ይዋቸውና እዛ ያሉትን ሰዎች ማን ነው የሚመራቸው ብላችሁ ጠይቁ። ተቃውሞ ጎራ ውስጥ እኮ ያለው መሰረታዊ ችግር የአንድነት ችግር ነው። የአንድነት ችግሩን ደግሞ የፈጠረው አንድ የሚያደርግ አጀንዳ ስለሌለ አይደለም። እያንዳንዱ በኪሱ ይዞት የሚዞረው ዘውድ ስላለው ነው። ግልጽ አድርገው አይናገሩት እንጂ እያንዳንዱ በኪሱ ይዞት የሚዞረው ዘውድ አለ እና እያንዳንዱ ደግሞ የየራሳቸው ኢጎ አላቸው። ማንም ይመራው ይዋቸው እዛ ያሉትን ሰዎች ማንም ይመራው ማን ከማን ስር ሆኖ ለመመራት ዝግጁ ነው? እንዳሉት የጋራ አጀንዳ አለን እያሉ ቢያንስ አገዛዙ የጋራ አጀንዳችን ነው እያሉ የተገናኙትም እሱን ማዕከል አድርገው ነው። ነገር ግን አንድ ሁኑ ስትሏቸው አንድ የሚያደርጋቸውን አጀንዳ ይተውትና የሚለያያቸው ነገሮች ላይ ያተኩራሉ። በነዛ ጉዳዮች ላይ አንድ ለመሆን መግባባት ስለሚያስፈልግ ሳይሆን እኔ ነኝ መሪ መሆን ያለብኝ የሚለውን ምክንያታቸውን ገልጸው ከመለየት ይልቅ እሱን ፍላጎታቸውን ደብቀው ሌላ የልዩነት ነገር ያነሳሉ። አንድ አይሆኑ። እኔ ወራረዳለሁ፣ እስቲ ያሳፍሩኝ፣ አንድ የሆነ ተቋም መስርቶ ይወጡ እና ያሳፍሩ። እዛ ጋር ያወሩትን ሰዎች በሙሉ ብታዩዋቸው ስለ ህልውና አደጋ ያወራሉ። ግን ያንን የህልውና አደጋ በአንድነት ሆነን እስቲ እንመክት ሲሉ በእርግጠኝነት ቢያንስ እንደ ተሰባስበው ከፈጠሩ ድርጅት ከፈጠሩ እነ ዘመነ ካሴ የፈጠሩት አይነት 13 አመራር ያለው 13 መሪ ያለው ድርጅት ነው ሊፈጥሩ ይችላል። ሁሉም መሪ ነው። ሁሉም ራሳቸውን ማሸነፍ ያልቻሉ ሰዎች ናቸው። ለአንድ ኮዝ አብሮ ለመቆም